የቄሮ ድምጽ ነው። የቄሮ ድምጽ በሳምንት 3 ቀን የሚተላለፍ ሲሆን 2 ቀን በአፋን ኦሮሞ፣ 1 ቀን በአማርኛ ቋንቋ የሚተላለፍ የወጣቶች ድምጽ ነው። መጋቢት 26 ቀን 2014 ክቡራን አድማጮቻችን ጤና ይስጥልን። ከሰገሌ ቄሮ የወጣቶች ድምጽ የዕለቱን ፕሮግራም ጀመርን። በቅድሚያ ዜና እናሰማችኋለን። በመቀጠል ለጠላት የነደደ አመድ አይወጣውም በመርኢስ የተዘጋጀ ልዩ ዝግጅት እናቀርብላችኋለን። በየመሃሉም ወቅታዊ ጉዳይ ላይ ያተኮሩ ሙዚቃዎችንም እናጣጥማለን። በዝግጅታችን ላይ እየተዝናናችሁ ግንዛቤ እንደምትጨብጡ ተስፋ በማድረግ እንድትከታተሉ ዘንድ በማክበር እንጋብዛለን። አሁን በቀጥታ ርዕስ ዜናውን አሰማለሁ። የማሰማችሁም እኔ ቶክቸ ሙርቴሳ ነኝ። ሸረኛው የወያኔ መንግስት የኦሮሚያ ክልል ሉዓላዊነት ለመናድ ልዩ ዘመቻ መጀመሯ ተጠቆመ። በአማራ ክልል የባህር ዳር ከተማ ላይ በመካሄድ ላይ ያለው 4ኛ ዙር የአትሌቲክስ የመላ የኢትዮጵያ የስፖርት ሻምፒዮና ላይ እየተወዳደሩ ባሉ የኦሮሚያ ስፖርት ልዑክ ላይ ጥቃት ተሰነዘረ። በወያኔ መከላከያ የጦር ካምፕ ውስጥ አመጽ ተቀሰቀሰ። ኦፒዲዮ አባላቶቹን ጠርጥሮ በመገምገም እያጨናነቀ ነው የሚሉ ናቸው። ለዝርዝሩ ጃፈር አሊ ኤለሞ። ሸረኛዋ የወያኔ መንግስት የኦሮሚያን የክልል ሉዓላዊነት ለመናድ ልዩ ዘመቻ መጀመሯ ተጠቆመ። ከወደ የኦሮሚያ ምክር ቤት አባላት በደረሰን የቄሮ ሪፖርት መሰረት ይህ የሀገሪቷን አንድነት ከድጡ ወደ ማጡ ሊወስድ የሚችለው የወያኔ መንግስት ሸረኛ ዘመቻ አዲሱን ዘመቻ የኦሮሚያ ልዩ ዞን የሆኑትን ተፈላጊ ዞኖች የቡራዩ፣ የሱሉልታ፣ የለገጣፎ፣ የሰበታና አቃቂ ቃልቲ ዞኖችን በፌደራሉ ስር ለማስገባት ከፍተኛ እንቅስቃሴና ዘመቻ መጀመሯ ተደርሶበታል። ይህ በእንዲህ እንዳለ አንዳንድ የኦፒዲኦ ማዕከላዊ ኮሚቴ አባላት የጠላት ባንዳዎች ይህ ኦሮሚያን የማፍረስና የመቀራመት ዘመቻው እንዲሳካ በመደገፍ በፍርማቸው ያጸደቁ ሲሆን አንዳንድ በከፍተኛ አመራር ላይ ያሉ የማንነት አቅላቸውን ጨርሶ ያልሸጡ የኦፒዲኦ አባላት ደግሞ ተቃውሟቸውን መግለጻቸውን ከስፍራው የደረሰን ማስረጃ ጠቅመዋል። የወያኔ መንግስት ጥሩ ገቢና ተፈላጊ ያላቸውን ቦታዎች እየመረጠ በፌደራሉ ስር ማስገባቱን ቀስ በቀስ ሲያካሂደው የመጣ ሲሆን ድሬዳዋን፣ ፍንፍኔን፣ ሻክሶን፣ አወዳይን፣ ዩብዶን 100% ከኦሮሚያ የነጠቀ ሲሆን የሐረር ከተማንና አሶሳንም ሆን ብለው ካለአግባብ ሌላ ክልል ስር ያስገባ ሲሆን የጅማ ከተማንም ሲፈታተኑ መቆየታቸው የሚታወስ ነው። በአማራ ክልል የባህር ዳር ከተማ ላይ በመካሄድ ላይ ባለው 4ኛ ዙር የአትሌቲክስ የመላ ኢትዮጵያ የስፖርት ሻምፒዮና ላይ የኦሮሚያ ክልልን ወክለው ውድድሩን እያካሄዱ ያሉ የስፖርት ልዑካን ቡድኖች በሁሉም የስፖርት ዘርፎች የበላይነት መቀዳጀታቸው ያናደዳቸው የአማራ የወያኔ ቡድን ደጋፊዎች በኦሮሚያ የስፖርት ቡድን ላይ የድንጋይ ውርጅብኝ በማውረድ ብዙ ስፖርተኞችን ለጉዳት መዳረጋቸውን ከስፍራው የደረሰን የቄሮ ሪፖርት ገልጿል። ይህ መሆኑ ሳንስ በቀጣዩ ወሳኝ የስፖርት ውድድሮች ውጤቱ ያሰጋቸውን የኦሮሚያ የስፖርት ልዑካንን በመግባቸው ላይ መርዝ በመጨመር ከ60 በላይ የስፖርት አባላትን ለከፍተኛ ጥቃት በማጋለጥ ከውድድሩ ውጪ አድርገው በአሁኑ ሰዓት ስፖርተኞቹ ክፉኛ ተጎድተው በሕክምና ላይ እንደሚገኙ ለማረጋገጥ ተችሏል። ሌሎቹም የስፖርት ልዑካን ቡድኖች ጠቅላላ ሌሊት እያቃዣቸው የሰላም እንቅልፍ እንደማይተኙና ጉልበት አንሷቸው በየሜዳው እዚያም ዝም ብለው እየወደቁ እንደሆነ ዘጋቢያችን በሐዘኔታ ገልጾልናል። ስማቸውን ለመጥቀስ ያልፈልጉ አንድ የልዑኩ ቡድን መሪ ልጆቻችን በቡዳ ተበልተዋል፣ እየተወዳደሩ ያሉት ከሰይጣንም ጭምር ነው የሚል መልስ ሰጥተውናል። በወያኔ የምስራቅ ኦሮሚያ የጦር ካምፕ ውስጥ አደገኛ አመጽ እየተቀጣጠለ ነው። የተለያዩ የብሔር ብሔረሰቦች ተወላጆች በወያኔ ሰራዊት ውስጥ የሚያገለግሉ የሰራዊቱ አባላት ከትግሬ ሰራዊት ጋር እኩል መብት ሊኖረን ይገባል፣ ለትግሬ ልጆች ባሪያ ሆነን ማገልገላችን ሊያበቃ ይገባል፣ አዛዦች ለምን ትግሬ ብቻ ይሆናሉ፣ ለትግራይ ልጆች የሚሰጠው ሹመት ዛሬ ለኛም ልሰጠን ይገባል፣ የተጨማሪ የሥራ ሰዓት ክፍያም ልሰጠን ይገባል እና የተለያየ ጥያቄዎችን በውስጡ የያዘ ሲሆን በሀገሪቱ የሰሜን ክፍለ ጦርም አመጹ ተጠናክሮ መቀጠሉን የውስጥ ምንጮቻችን ይፋ አድርገውልናል።
በሐረርጌ ክፍለ ሀገር ጭሮ ከተማ ኦፒዲኦ ወጣት አባላቶቹ የነበሩትን በከፍተኛ ጥርጣሬ ምክንያት በግምገማ እያጨናነቀች መሆኗ ተዘግቧል። ከዓለማየሁ አቶምሳ ሞት በኋላ አመለካከታችሁ ምን እንደሆነ ግልጽ አይደለም በማለት ጠቅላላ አባላቶቹ ላይ በባሌና አርሲም በተመሳሳይ ሁኔታ ግምገማው ተጠናክሮ መቀጠሉ ይፋ ሆኗል። ይህ ግምገማ የከተማ አስተዳዳሪዎችንና የዞን እንዲሁም የወረዳ አስተዳዳሪዎችንም ትኩረት አድርጎ በመላ ኦሮሚያ ዘመቻው መቀጠሉ ግልጽ ሆኗል። በመጨረሻም በጀግናዋና ታዋቂ ተወዳጅ የኦሮሞ አርቲስት አልማዝ ተፈራ ሞት ከፍተኛ ሐዘን የተሰማው የተኩማ ባንድ ምስራቅ ሐረርጌ ሐረር ከተማ ድረስ በመሄድ የሐዘኗ ተካፋይ መሆናቸው ተሰምቷል። የባንዷ አባላት አርቲስቶች መጠነኛ ገንዘብ በማዋጣትም ጀግናዋና ተወዳጇ አርቲስት አልማዝ ተፈራ ለምታሳድጋቸው 3 ልጆቿ መርዳታቸው ታውቋል። አንዳንድ የውስጥ አዋቂ ምንጮች እንደሚሉት የወያኔ መንግስት የኦሮሞ አርቲስቶችን በመግደል በማሰርና በማሰደድ የምታወቅ ሲሆን የመደራጀት መብታቸውን በመንፈግ የቋንቋውን እድገት ለማቀጨጭ የኦሮሞ ሙዚቃ ቤቶችን ከሀገሪቷ ባጠፋበት በአሁኑ ሰዓት ባለ በሌላ አቅማቸው ይህንን ማድረጋቸው ለኦሮሚያ መንግስትና የባህል ቱሪዝም ከፍተኛ ሀፍረት መሆኑን ይናገራሉ። አርቲስት አልማዝ ተፈራ የአፋን ኦሮሞ ቋንቋን መናገር በህገ መንግስት በሚያስጠይቅበት ወቅት ፋና ወጊ የቋንቋው የሴት ታጋይ እንደነበረችና ዛሬ በሕክምና እጦት ህይወቷ ማለፉ አይዘነጋም። ዜናዎቹ እነዚህ ነበሩ። ከቀሪው ዝግጅቶቻችን ጋር መልካም ቆይታ። ቀጥሎ ወደ ወቅታዊ ሪፖርታችን እንተላለፍ። ለጠላት የነደደ አመድ አይወጣውም። የታሪክን ማህደር አገላብጠን ስናይ የሀበሻ ገዢ መደቦች ከኦሮሞ በላይ ኃይልም ጉልበትም ጀግንነትም ኖራቸው ሳይሆን በየዘመናቱ የሚፈጠሩትን ጎበናዳጮች በመጠቀም ነው በኦሮሞ ኃይል ኦሮሞን ሲሰብሩ የነበረው። ለማንነታቸው ለመታገል ሞራልና ተነሳሽነት የሌላቸውን በተለያየ ምክንያት አሰባስበው እንደ ቂጣ ጠፍጥፈው ያበጃሉ። በእንደዚህ አኳኋን እነሱን ጋሻ አድርገው ከኋላ ሆነው ያዟቸዋል። የምትጠቀሙትን ያህል ተጠቅመው ያ ሰው ከባነነባቸው የተለያየ ስም ለጥፈውበት ይመቱታል። ኢህአዲግ ወደ ስልጣን ከመጣበት ጊዜ ጀምሮ ይህንን እንደ ሻርክ አሳ የመባላቱን ባህሪ በይፋ ሲያሳይ የነበረ ሲሆን እነ ታምራት ላይነን ወደ ቃልቲ እስር ቤት ሲወረውር እነ ሀያሎም አሪአንና ክንፌን ቀርጥፎ በልተዋል። ይህ ድርጊት ከሁሉ በላይ በኦሮሞ ላይ የሚያነጣጥር ሲሆን እነ ሐሰን አሊን ጁኔዲ ሳዶን ምስቱንም ጨምሮ ከሀገር ቤት አባሮ ያሰደደ ሲሆን እነ አባዱላን ባጫ ደበሌንና ሌሎቹን የቁም እስረኛ አድርጓል። ከቅርብ ጊዜ ወዲህ ደግሞ ወያኔዎች የዓለምን ሕዝብ ጭምር አጀብ በሚያሰኝ ሁኔታ ከምድረ ገጽ እየተጠፋፉ ነው። የወያኔው ስርዓት ምን ያህል እየበሰበሰ መምጣቱን የሚያሳየው ደግሞ የሕግ የበላይነት ከሀገሪቱ ውስጥ ጨርሶ መታጣቱ ነው። በዛሬ ጊዜ የሕግ የበላይነት ጨርሶ ከክራይ ሰብሳቢዎች እጅ ገብቷል። እንደምታወቀው ዛሬ የሀገሪቷ የወያኔ ባለስልጣኖች የስለላ ቡድን መሪ ወልደ ስላሴ ገብረ ሚካኤልን ጨምሮ ከነባለቤቱ የዘረፉትን ያህል ዘርፈው እስር ቤት ይገኛሉ። ሌሎቹ ደግሞ የሀገሪቷን ትላልቅ የንግድ ካምፓኒዎች በቁጥጥራቸው ስር በማስገባት በሞኖፖሊ ተቆጣጥረው የሀገሪቷን ሕዝብ በረሃብና ድህነት ጠፍረው በማሰር አደንዝዘው ቅኝ ገዝተዋል። ሕግ አስከባሪውን በገንዘብ ይገዙታል። አልታዘዝ ያለና ድርጊታቸውን ለማጋለጥ የሞከረን በጥቅማቸው የመጣን ሰው ደግሞ ባልታሰበ ሁኔታ እንደ ፔርሙዳ ይውጡታል። ይኸውና ከሰሞኑ በኦሮሚያ ክልል የታየውም ይህንን ሐቅ የሚያረጋግጥ ነው። የወያኔው የኦሮሚያ የስለላ ቡድን መሪ የነበረው ዓለማየሁ አቶምሳ በመለስ ጠቋሚነት በቀጥታ የኦሮሚያ ፕሬዝዳንት ሆነው ከተሾሙ በኋላ ከክራይ ሰብሳቢዎች ጋር ባካሄደው ፍልሚያ ሕይወቱ ሊያልፍ ችሏል።
ይህ ደግሞ ክራይ ሰብሳቢነት ከመንግስት ቁጥጥር ውጪ እንደሆነ በግልጽ ያሳያል። ምን ጊዜም ደግሞ እንዲህ አይነት መንግስት እየሞተ መሆኑን ያረጋግጣል። በጣም የሚደንቀው ደግሞ መለስ ዜናዊ የሞተ ጊዜ ሁሉም ሚዲያዎች ለሳምንታት ሐዘን ሲያስተላልፉ ዛሬ ድረስ የሱን ራዕይ ብቻ ያውጃሉ። አለማየሁ አቶምሳ በሞተ ቀን ግን የኦሮሚያ ቴሌቪዥን ሐዘን ሲያስተላልፍ በኢትዮጵያ ህዝቦች ስም ተሰይመው በአማርኛ ብቻ የሚያገለግሉት ኢቲቪ 1 ኢቲቪ 2 እና ኢቲቪ 3 ግን ከምን ጊዜውም በባሰ መልኩ ደስታቸውን በጭፈራ እያቀለጡት ነበር። ወያኔዎች የኦሮሞ ልጅ የሚፈልጉት ለሚፈልጉት የግል ዓላማቸው ብቻ ሊገለገሉበት እንጂ በእውነት በአንድነት በፍቅር አብሮ ለመኖርና አንድ ሀገር ለመገንባት አይደለም። ታሪክ እንደሚያሳየን ለጠላት ባንዳ ሆነው የሰሩ የኦሮሞ ልጆች ከህዝባቸውም ሆነ ካገለገሉለት ሀበሾች ሁላ ቅሌትን እንጂ ምስጋና አግኝተው አያውቁም። ለጠላት የነደደ አመድ አይወጣውምና ከወያኔ ጋር ያላችሁት የኦሮሞ ልጆች ይህንን አውቃችሁ እንደነ ጀነራል ታደሰ ብሩ መሳሪያችሁን በጠላታችን ወያኔ ላይ በማንሳት እየተቀጣጠለ ወዳለው የኦሮሞ ህዝብ የትግል ካምፕ ጎራ እንድትቀላቀሉ ጓዳዊ መልእክታችንን እናስተላልፍላችኋለን። ለጠላት የነደደ አመድ አይወጣውም። ክቡራን አድማጮቻችን በፕሮግራማችን እየተደሰታችሁ እንደሆነ እናምናለን። አሁን ደግሞ የዝነኛውና ታዋቂ አርቲስት ዳዊት ሞከነንን ሙዚቃ እንጋብዛችኋለን። ይመስገን ፈጣሪ ሁልጊዜ ኮራው በወገኔ በራሴ ሁሉብኝም ባጣ ፈልጌ ከኪሴ ወገን አለኝ ዛሬ በርካና ዋሴ ኦሮሚያዊው ጀግና እኔ ነኝ ገበሬ አርሼያ በላው ባንድ ጥማር በሬ ሞልቼ ጎተራ ሰው እጅ ላላይ እንኳን ተወለድኩኝ ኦሮሚያ ምድር ላይ አሰላፊ በስቶ ተካፋይ በቁና አቀጥሬ አንገቴን ሞኝ ተባልኩና ሆድካ ደርሰፋና ቆጨኝ የቆየ በውሃ ይጫወትም ታይታኒክ ኦሮሚያ ኦሮሚያዊነቴን እወደዋለሁ ይታየኛል የኦሮሚያ መሬት ገነት ምድር ላይ ያን ጊዜ ረሃብና ርዛት ለተኛናይ ያን ጊዜ ሰው ለሰው መድኃኒት አለው ጥሩ ዋጋ ይምጣና ነፃነት ፈላጊ ይሰለከኛ ጋር ኦሮሚያዊነቴን እወደዋለሁ ሊነጋጋ ሲደርስ ይጠፋል ሰማይ ይታየኛል ንጉስና ዝናብ ይወርዳል ከላይ ያን ጊዜ ጠቅላላ ዝግጅቶቻችን በዚህ ተጠናቀዋል። ስለተከታተላችሁን እናመሰግናለን። ድል ለኦሮሞ ህዝብ። ኦሮሚያዊነቴን እወደዋለሁ
gabatti gadee garaan naaru kanaaf nyaattee gabatti kanaaf nyaattee sangaa fardaa dulloo utaalchan gaafatanii utaalchan gaafatiidhaan ilma namaa gabroome boo'ichan gaafatanii boo'ichan gaafatina boo'ichan gaafatina maxxannee mana biraa rakkannee raya biraay muka nuugii taane kaa hundan nu bobeeffata dhala eenyuu taane kaa hundi nu deeffata yaa bishaan biraa jira bayya keenyayyuu nu waraabbachuu didee indilkaanii nu bira inni garaan saadiina har'a nu keessa jira beekachuu didee kancaree mukaa otoo gahii daraarte irra teesse simbirroon kancaree keerroo otoo gahii fuute kaa gargar baate misirroon gargar baate kaamalee yaa'ii teessu kormaa dhalaan beekanii loola dukkana keessaa luynaa jallan beekanii warra aangoof gaggabu warra taakkoon dhugaabu rabbi nurraa haa ta'u rabbi nurraa